እሺ ሰላም እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ደግሞ ከልጅ ዳዊት ጋር ሆነን ያው እንደተለመደው እናቴ የምትለዋን ግጥም ክፍል 2 ብለን ይዘን ቀርበናል ማለት ነው። እቺ አጠር ያለች ግጥም ናት። በጥሞና እንድታዳምጧት እንጠይቃለን ማለት ነው። ካዳመጣችሁ በኋላ ደግሞ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን ወደ ግጥሙ ማለት ነው። እናቴ ይላል ክፍል 2። የእናት ፍቅር ዋጋ በወርቅ አይለካም፣ በብዙ ሚሊዮን በሀብት አይለካም። ፍቅርሽ ወሰን የለው መነሻ መድረሻ፣ ምረቃ ጸሎትሽ የሕይወቴ ጋሻ። እናቴ ምርኩዜ የሐዘኔ መርሻ፣ እናቴ ምርኩዜ የሐዘኔ መርሻ። የትም ቦታ ብሄድ እስከ ዓለም ዳርቻ፣ አንቺን የሚተካ አላገኝም አቻ። ውበትሽን ትተሽው ውበቴ ሆንሽኝ፣ እማዬ እናቴ መከታ የሆንሽኝ፣ እናቴ ሕይወቴ መከታ የሆንሽኝ። ምንም ድሃ ብትሆን ፊደል ባይገባት፣ እርር ጥቁር ብትል ቢያሸንፋት ማጣት፣ በጥርሷ ፈገግታ ተሸፍነዋለች፣ ልጆቿ ስትል ሁሉን ትችላለች። ውብ ሆና ተፈጥራ ሆና የማትሰለች፣ እናትማ እናት ናት መች ትጠገባለች፣ እናትማ እናት ናት መች ትጠገባለች። ወጥቼ እስክገባ በርበር የምታየው፣ ልጄ ልጄ ብለሽ ስቅቅ የምትይው፣ እኔን እያጎረሽ አንቺ የተራብሽው፣ ለእኔ ደስታ ስትይ አንቺ የተከዝሽው፣ ስለ ልጅሽ ስኬት ሁሉ የምታለቅሽው፣ እናቴ ሕይወቴ ሁሉም ነገር ያልፋል እንባሽን አብሽው፣ እናቴ ሕይወቴ ሁሉም ነገር ያልፋል እንባሽን አብሽው ትላለች። የዛሬዋ ግጥም ደግሞ አጠር አድርገን ነው የምናቀርባት። እንግዲህ የእናትን ውለታ የእናትን ዋጋ በዚህ መክፈል ባይቻልም፣ ነገር ግን ከልብ የተሰማንና ከልባችን ያለውን ፍቅር ነው። ስለዚህ ይህ ግጥም ደግሞ ለሁሉም እናቶች ይሆንልን። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። እናት ማለት ክብር ናት። እናት ማለት መተኪያ የሌላት አንድ ናት። እናት ለዘላለም ትኑር። እናት ያላችሁ ሁሉ ሺህ ዓመት ትኑርላችሁ።